ሰላም እንዴት ናችሁ? ዛሬ በፓርት 3 ፖፖ ውስጥ አፕሊኬሽን ውስጥ ያሉት አይከኖች ምንድን ናቸው፣ ውስጥ ያሉት ነገሮች እንዲሁም የፕሮፋይል ዳሽቦርዳችሁ ጋር የምናገኛቸው ብዙ አይከኖች አሉና እነሱ ምንድን ነው በውስጣቸው የያዙት የሚሉትን ነገሮች የማሳያችሁ ይሆናል ማለት ነው። ተጨማሪም ደግሞ ሌቭል ዌልዝ ሌቭል እና ላይቭ ስትሪም ሌቭል የሚባላልና ላይቭ ሌቭላችሁ እንዴት ከፍ እንደምታደርጉት ከነበራችሁ ሌቭል ማለት ነው ገና ስትከፍቱት ሌቭል 1 ላይ ነው የምትሆኑትና ከዛ እንዴት ከፍ እንደምታደርጉ አሳያችኋለሁ ማለት ነው። ፕሊዝ ይሄን ቪዲዮ ላይክ አድርጋችሁ ጀምሩት። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኦኬ ወደ ቪዲዮ እንሂድ። ወደ አፕሊኬሽኑ ስትገቡ መጀመሪያ ላይ ሆም ፔጁ ጋር የሚያመጣችሁ እዚህ ነው። ይሄ ነው ሆም ፔጁና ከስር እዚህ ጋር አይከኖች አሉ እንደምታያችሁ ከስር 5 አይከኖች አሉ ነኝ ማለት ነው። ከነኚህ አይከኖችን እንጀምርና የመጀመሪያው ላይቭ የምትላለች ላይቭ እዚህ ጋር ስታደርጉት ላይቭ የተቀመጡ ሰዎችን ላይቭ ላይ የተቀመጡ ሰዎችን የምታዩበት እንዲሁም ደግሞ እናንተ በላይቭ መግባት ብትፈልጉ እዚህ አድርጋችሁ ነው እቺ ላይቭ የምትለዋን ነክታችሁ የምትገቡት ማለት ነው። እናንተም ላይቭ ለመግባት ላይቭ የተቀመጡ ሰዎችንም ለማየት ነው ማለት ነው። ከስከላይ ፎሎ ሚል ኤክስፕሎር ኒው ፒኬ ኒርባይ የሚሉ ነገሮች አሉ። እነኚህ እቺ ፎሎ የምትለዋን ክሊክ ብታደርጓት ፎሎ ያደረጋችኋቸው ሰዎች ላይቭ ተቀምጠው ከሆነ እዚህ ያመጣላችኋል። ይሄኛው ኤክስፕሎር ደግሞ ሁሉንም ነው የሚያመጣላችሁ። እዚህ ጋር ኒው የሚለው ደግሞ አዳዲስ ሰዎች የምታገኙበት ነው። አዳዲስ ሆነው ላይቭ የገቡ ሰዎች እዚህ ጋር ያመጣላችኋል ማለት ነው። ፕላስ ደግሞ ፒኬ የምትላለች እቺ ፒኬ የምትለዋን ክሊክ ስታደርጉት ደግሞ ፒኬ የሚጫወቱ ሰዎችን ያመጣላችኋል ማለት ነው። ፒኬ እንደሚታወቀው በሴቶች ከሆናችሁ ራንደም ፒኬ ስትጫወቱ 2000 ፖይንት ይሰጣል ሪዋርድ እና ፒኬ የሚጫወቱ ሰዎችን የምታዩበት ነው እዚህ ጋር። በተጨማሪ ኒርባይ የምትለዋ ደግሞ እቺ ኒርባይ በእናንተ አቅራቢያ የሚገኙ ሰዎችን የሚያመጣላችሁ ቦታ ነው ማለት ነው። በተጨማሪ ደግሞ እዚህ ኤክስፕሎር ውስጥ ስትገቡ ሀገራት እዚህ ጋር አሉ። እዚህ ጋር አሁን መጀመሪያ ላይ እንደገባችሁ ኢትዮጵያውያን ነው የሚያመጣላችሁ። ነገር ግን እዚህ ሀገር እየቀያየራችሁ በዓለም ዙሪያ ያሉ ሰዎች ላይቭ የተቀመጡ ሰዎችን ማየት ትችላላችሁ። እዚህ ጋር ወደዚህ ስክሮል ያደረጋችሁ በጣም በርካታ ሰዎችን ማለት ነው። እቺ ላይቭ የምትለዋ ይሄን ይመስላል በውስጡ የያዘው ማለት ነው። ሌላ እንደገና ከስር ሁለተኛው አይከን እቺ ምልክት አለች። እቺ ደግሞ ፓርቲ የተቀመጡ ሰዎችን የምታዩበት ቦታ ነው። እዚህ ጋር ፓርቲ ውስጥ ፓርቲ ከፍተው ቁጭ ብለው እየተወያዩ ወንበር ይዘው እየተወያዩ ያሉ ሰዎችን የምታገኙበት ቦታ ነው እቺ አይከን ማለት ነው። ፓርቲ የምትሰሩ ሰዎች ከወንዶችም ከሴቶችም እዚህ ውስጥ አንዱ ጋር ገብታችሁ ወንበር ያለበት ቦታ ፓርቲ ልትሰሩ ትችላላችሁ ማለት ነው። እቺ ፎሎ የምትለዋ ፎሎ ያደረጋችኋቸው ሰዎች ፓርቲ ተቀምጠው ከሆነ ያመጣላችኋል። ሌላ ደግሞ እቺ አይከን አለች። እዚህ ጋር ስትገቡ ደግሞ እቺ ምንድነው ያዘችው ልክ እንደ ፌስቡክም ሆነ ቲክታክ ፖስት ማድረግ ትችላላችሁ። እዚህ አፕሊኬሽን ላይ ቪዲዮም ሆነ ፎቶ ፖስት ማድረግ ትችላላችሁ። ያን የምታደርጉበት ቦታ ነው። እቺ አይከን አለች። አትችን ክሊክ አድርጋችሁ ፎቶም ሆነ ቪዲዮ ፖስት ማድረግ ትችላላችሁ እዚህ አፕ ላይ እና እሱን የምታዩበት ቦታ ነው እቺ። በተጨማሪ እቺ አይከን አለች የሜሴጅ ምልክት። እቺን ክሊክ ስታደርጉ ደግሞ ሜሴጅ ወደ ሜሴጅ ቦታ ያመጣችኋል። ሲስተም ሜሴጁ በቃ ለምሳሌ ታስክ ስጨርሱ የሚያሳውቃችሁ ኤጀንት ስትሆኑ ምናምን ነገር ሲስተም ሜሴጁ የሚልክላችሁ ሜሴጅ አለ። ከሌሎች ሰዎች ጋር የምትጻጻፉት አለ። እሱን የምታዩበት ቦታ ነው። እዚህ ጋር ቴክስት የምትደራረጉበት ቦታ ነው ማለት ነው ይሄ። ሌላው ደግሞ እቺ ምልክት አለች አምፖል መሰል ምልክቷ። እቺ ደግሞ ወደ ፕሮፋይላችሁ የሚወስዳችሁ ቦታ ነው ማለት ነው። እቺን ስትነኳት ፕሮፋይላችሁ ጋር ነው የሚወስዳችሁ። እነኚህ ፕሮፋይል ውስጥ የሚገኙት አይከኖች ምንድናቸው የሚለውን ደግሞ ልንገራችሁ። እዚህ ጋር ወደ ፕሮፋይላችሁ ስትመጡ መጀመሪያ ላይ እንግዲህ እዚህ ጋር ፕሮፋይላችሁ ነው የሚመጣው። እዚህ እቺን ክሊክ አድርጓት። ለምሳሌ እቺን ክሊክ ስታደርጉት ይሄ እናንተን ፕሮፋይል የምታዩበት ነው። ስም አለ፣ አይዲ፣ እዚህ ጋር ፎሎ ያደረጋችኋቸው ፎሎ ያደረጓችሁ ሰዎች ምናምን፣ ሌቭላችሁ ዌልዝ ሌቭል፣ ላይቭ ስትሪም ሌቭል ታዩበታላችሁ። ዌልዝ ሌቭል አለ። ይሄ መጀመሪያው ክሊክ ስታደርጉት ምን ያህል እንደሄዳችሁ እዚህ ጋር በፐርሰንት ያስቀምጣል ፕሮግረሱ ማለት ነው። አሁን ለምሳሌ ምንም ስላልተደረገበት ይሄ ምንም አይነት ኤክስቼንጅ ስለሌለው 0 ነውና ላይቭ ስትሪም ሌቭል አለ።
ይሄን ያሳያችኋል። እዚህ ጋር እንዴት ነው ሌቭል የምናሳድገው፣ ዌልዝ ሌቭልም ሆነ ላይቭ ስትሪም ሌቭል እንዴት ነው ከፍ የሚለውን እንመጣበታለን። ከዚህ እንመለስ። እዚህ ጋር ፍሬንድ ያደረጋችኋቸው ፎሎወርሳችሁን ምናምን ቪዚት ያደረጓችሁ እናንተን ቪዚት ያደረጓችሁ ሰዎች እዚህ ጋር ያስቀምጥላችኋል። ይሄ ነው ማለት ነው። ሌላው ከስር ኮይን እና ፖይንት የሚል አለ። ኮይን ምንድነው? ጀስ መገበያያችን ነው። እዚህ አፕ ላይ ልክ እንደ መገበያ ከረንሲ ፕላስ ደግሞ ሌቭላችንን ከፍ የምናደርግበት የምንገበያይበት ከረንሲ ነው ማለት ነው ኮይን። ፖይንት ደግሞ ቀጥታ ወደ ዶላር የሚቀየረው ነው። ኮይን ወደ ዶላር አይቀየርም፣ ወደ ፖይንት እንጂ ማለት ነው። ፖይንት ግን ወደ ዶላር ይቀየራል። ዶላር ሆኖ የሚወጣልን ፖይንት ነው። ለምሳሌ 10,000 ፖይንት $1 ነው ማለት ነው። ኦኬ ከስር ደግሞ ሪዋርድ የሚል አለ። ሪዋርድ ደግሞ ዴይሊ ታስካችሁን የምታገኙበት ቦታ ነው። ሪዋርድ ውስጥ ስትገቡ የሴትም ሆነ የወንድ በየቀኑ የምትሰሩትን ታስክ የምታገኙበት ቦታ ነው። በቃ ዴይሊ ታስኮቻችሁ እዚህ ነው ያሉት፣ ሪዋርድ ውስጥ ነው ያሉት። ፕላስ ደግሞ የአፑን ታይሚንግ ማለት ታይም አቆጣጠር የምታዩበት ነው። እዚህ ጋር ለምሳሌ እየቆጠረ ነው ወደ ታች ማለት ነው። በእኛ ለምሳሌ ምሽት 1 ሰዓት ላይ ይቀየራል። 1 ሰዓት ላይ ይቀየራል። ይሄን የምታዩበት ቦታ ነው ሪዋርድ ማለት። ሁለተኛ ራንክ የሚል አለ። እቺ ራንክ ውስጥ ስትገቡ ደግሞ በላይቭ ስትሪም በጌም ራንክ የተደረጉ ሰዎችን የምታዩበት ነው። በላይቭ ስትሪም ሊሆን ይችላል ወይ በጌም ሊሆን ይችላል። ራንክ የተደረጉ ሰዎችን ዴይሊ ማለት ነው በቃ ዴይሊ ያሳያችኋል እዚህ ጋር። ይሄን የምታዩበት ቦታ ነው ራንክ ማለት። ሁለተኛ ነገር ደግሞ ስቶር የሚል አለ። እቺ ስቶር የምትላለች። ስቶር ደግሞ ቴምፕሌቶችን መግዛት ብትፈልጉ የተለያዩ ቴምፕሌቶችን የምታገኙበት ነው። እዚህ ጋር የተለያዩ ቴምፕሌቶችን የምታገኙበትና የምትገዙበት ቦታ ነው። ሌላ ኢንቫይት የሚል አለ። ኢንቫይት ውስጥ ገቡ ደግሞ አፑን ለሌላ ሰው ኢንቫይት ማድረግ ብትፈልጉ መጋበዝ ብትፈልጉ ያን ኢንቪቴሽን ሊንክ የምታገኙበት ቦታ ነው ማለት ነው። እዚህ ጋር ገብታችሁ ለምሳሌ ኢንቫይት ነው የሚል አለ። ኢንቫይት ነው ወደሚለው ሄዳችሁ ሼር እንደን ኮፒ ሊንክ ብላችሁ ሊንኩን ወስዳችሁ ኢንቫይት ማድረግ ትችላላችሁ። ኢንቫይት ለማድረግ የኢንቪቴሽን ሊንክ የምታገኙት እዚህ ኢንቫይት የሚለው ውስጥ ነው ማለት ነው። ሌላ ከስር ፋን ክለብ የሚል አለ። ፋን ክለብ ደግሞ እናንተ የተመቻቿቸው ሰዎች በእናንተ ፋን ክለብ ውስጥ ይመዘግባሉ፣ ጆይን ያደርጋሉና ፋን ክለቦቻችሁን የምታዩበት ቦታ ነው። ልክ ዩቲዩብ ላይ ሰብስክራይብ እንደሚያደርጓችሁ ሰዎች እዚህ ደግሞ ፋን ክለባችሁን ጆይን ያደርጋሉ። እናንተ ከተመቻችኋቸው ማለት ነው። በወር 100 ኮይን እየከፈሉ ማለት ነው ለእናንተ። እሱን የምታዩበት ቦታ ነው ፋን ክለብ ማለት። ሌላ እዚህ ጋር አውት የምትላለች አውተንቲኬሽን ኤዩቲኤች የምትለዋ ፌስ አውተንቲኬሽን የምትሰጡበት አፑን እንደከፈታችሁ ፌስ አውተንቲኬሽን ለምሳሌ ካልሰጣችሁ ውስጥ ገብታችሁ ፌስ አውተንቲኬሽን ልትሰጡ ትችላላችሁ ማለት ነው። የፊት አሻራ የሚሰጡበት ቦታ ነው እዚህ ጋር። ኦኬ ሌላው ከስር ደግሞ ጋርዲያን የሚል አለ። ጋርዲያን እዛ ውስጥ ስትገቡ ደግሞ ጋርዲያን ለምሳሌ አንድ ሰው ጋርድ ማድረግ ይፈልጋለሁ ብላችሁ የሲልቨር የጎልደን እና የኪንግ አለ። በስሩ የሚያስፈልጋችሁ የኮይን ብዛት አለ። ያን አውጥታችሁ ጋርድ የምታደርጉበት ነው ማለት ነው። እዛ ቤት ስትሄዱ የተለየ ነገር ታገኙበታላችሁ። የተለየ ነገር እንሰጣችሁ ማድረግ ትችላላችሁ ጋርድ ያደረጋችሁት ሰው ጋር ማለት ነው። ይሄን የምታደርጉበት ነው። በተጨማሪ ከስር ላይቭ ዳታ የሚል አለ። ላይቭ ዳታ ደግሞ በቃ መረጃውን የምታገኙበት ላይቭ የገባችሁበትን ላይቭ ዱሬሽኑን በቃ ምን ያህል ሰዓት ላይቭ እንደገባችሁ በየቀኑ ያለው ማለት ነው። ፓርቲ ምን ያህል እንደተቀመጣችሁ እዛም ምን ያህል ፖይንት እንዳገኛችሁ ማለት ነው። ምን ያህል ፖይንት እንዳገኛችሁ ምን ያህል ፋን ደግሞ እዛ ጆይን እንዳደረጉ እናንተ ጋር ፋን ክለባችሁ ጋር እሱን የምታዩበት ነው ማለት ነው። እዚህ ጋር ላይቭ ዳታ ማለት በቃ በየቀኑ ያለውን ላይቭ ገብታችሁ አርና ያደረጋችሁትን ነገር በየቀኑ ያለውን የምታዩበት ቦታና እንዲሁም ደግሞ ፒኬም ተጫውታችሁ ከሆነ ምን ያህል እዛ እንዳሸነፋችሁ የምታዩበት የሆነ ቦታ ነው ላይቭ ዳታ ማለት ነው። ሌላ በተጨማሪ ደግሞ ባክፓክ የሚል አለ። ባክፓክ ማለት ደግሞ ለፕሮፋይላችሁ አቫተር የምታደርጉበት ነው። ለፕሮፋይላችሁ በተለይ ሌቭል ከፍ ያደረጋችሁ እየተቀያየረ ይመጣልና እሱን እየመረጣችሁ የምታደርጉበት ቦታ ነው አቫተር ለፕሮፋይላችሁ ማለት ነው። ሌላ ሄልፕ የምትላለች ሄልፕ ሴንተር ነች። እቺ አፑ ላይ ያስቸገራችሁ ነገር ካለ
እዚህ ለነሱ ፊድባክ የምጽፉበት ቦታ ነው። በ24 ሰዓት መልስ ይሰጣሉ። ለምሳሌ ፌስ አውተንቲኬሽኑ እምቢ ቢላችሁ ወር ደግሞ ጾታ መቀየር ብትፈልጉ፣ ሀገር መቀየር ብትፈልጉ እዚህ ሄልፕ ላይ ነው የምትጽፉላቸው። እነሱም በ24 ሰዓት ውስጥ ምላሽ ይሰጣሉ። ሌላ ማይ ኤጀንሲ የሚል አለ። ማይ ኤጀንሲ ውስጥ እዚህ ጋር ደግሞ አንድ ሰው ሆስት ሆናችሁ ወደ አንድ ኤጀንት መቀላቀል ብትፈልጉ እዚህ ነው የእሱን አይዲ በማስገባት ማይ ኤጀንሲ የሚለው ውስጥ ማለት ነው ወደ አንድ ኤጀንት መቀላቀል የምትችሉት ማለት ነው። ፕላስ ደግሞ ኤጀንት ከሞላችሁ በኋላ ኤጀንታችሁን የምታዩበት ቦታ ነው ማይ ኤጀንት። እንዲሁም ደግሞ ኤጀንታችሁ አንዳንድ ለሆስቶቹ ጉርሻ ያስቀምጣል በፖይንት ማለት ነው። ሶ እሱንም ራንኩንም ማየት ትችላላችሁ እዚህ ውስጥ ገብታችሁ ማለት ነው። ሶ እዚህ ኤጀንት ያልሞላችሁ ልጆች እዚህ ውስጥ ኤጀንት ያልሞላችሁ ልጆች እና በእኔ ስር መሆን የምትፈልጉ ነው ኤጀንት እንደሆናችሁ የምትፈልጉ ልጆች እዚህ አይዲ ያለ እሱን እዚህ ውስጥ ማስገባት ትችላላችሁ። ያው ነገር ደግሞ ሌቭል የሚላል እዚህ ጋር ሌቭል አሁን ልመጣላችሁ ነው። ከላይ ፕሮፋይላችሁን ስትነኩት ዌልዝ ሌቭል እና ላይቭ ስትሪም ሌቭል የሚል አለ እና እሱ እንዴት ሌቭል አፕ እንደሚሆን ከሌቭል 1 ወደ ሌቭል 2 ምናምን እዚህ ማየት ትችላላችሁ። ዌልዝ ሌቭል እና ላይቭ ስትሪም ሌቭል የሚለውን ማለት ነው። እዚህ ስትገቡ ዌልዝ ሌቭል የሚል አለ ከላይ ዌልዝ ሌቭል ወደታች ወረድ አድርጉትና ዌልዝ ሌቭል እዚህ ጋር ሌቭሎች አሉ። እዚህ ጋር ደግሞ ምን ያህል ኮይን እንደሚያስፈልጋችሁ ዌልዝ ሌቭል የሚያድገው በኮይን ነውና ኮይን ባላችሁ ኮይን ብዛት ኤክስቼንጅ ባደረጋችሁት ብዛት ነው። ስለዚህ ሌቭል 1 ላይ ስትሆኑ በ0 ኮይን ራሱ ሌቭል 1 ይሰጣችኋል መጀመሪያ ላይ። ወደ ሌቭል 2 ከፍ ለማለት ደግሞ 3000 ኮይን ሊኖራችሁ ይገባል። 3000 ኮይን መኖሩ ብቻ ሳይሆን 3000 ኮይን ከአንድ ሰው ጋር ኤክስቼንጅ ማድረግ ይኖርባችኋል። ኮይን 100,000 ሊኖራችሁ ይችላል፣ ግን ኤክስቼንጅ ካላደረጋችሁ ይህ ዌልዝ ሌቭል ሊያድግ አይችልም። ስለዚህ ወደ ሌቭል 2 ከፍ ለማድረግ ከአንድ ሰው ጋር 3000 ኮይን ኤክስቼንጅ ስታደርጉ ሌቭል 2 ትገባላችሁ። ወደ ሌቭል 3 ደግሞ 6000፣ 11000፣ 66 እያለ ይቀጥላል ማለት ነው። ለምሳሌ ወንዶች ላይቭ ለመግባት ይህ ዌልዝ ሌቭል 5 መድረስ ይኖርበታል። ስለዚህ ሌቭል 5 ለመግባት 66000 ኮይን ኤክስቼንጅ ማድረግ ይኖርባችኋል ማለት ነው። እንደዛ ነው ኤክስቼንጅ ለማድረግ። ለምሳሌ እዚህ ላሳያችሁ። ኤክስቼንጅ ማድረግ በጣም ቀላል ነገር ነው። አንድ ሰው ጋር ገብታችሁ ለምሳሌ ፓርቲ ግቡ፣ ከአንድ ሰው ፓርቲ ግቡና እዚህ ጋር ገባው ለምሳሌና ከስር የጊፍት ምልክት አለች። ይቺን ክሊክ አድርጓት፣ የጊፍት ቦክስ ማለት ነው። ጊፍት ብሎ ይመጣላችኋል። ጊፍት ብሎ ይመጣላችሁ ወደታች ወረድ በሉና እንደምታዩት ኤክስቼንጅ የሚቻለው ከ500 ኮይን ጀምሮ ነው። ከ500 ኮይን ጀምሮ ወደ ላይ ማለት ነው። ከ500 በታች ጊፍት የለም። ጊፍት ከ500 ኮይን ጀምሮ ወደ ላይ ነውና እነኚህ 500 ኮይን የያዙ እንደ ቢር፣ ኮላ፣ ኮፊ የሚሉ አሉ። 1000 የያዙ አሉ፣ 3000 የያዛል። ስለዚህ ሌቭላችሁ ወደ ሌቭል 2 ከፍ ለማድረግ 3000 የያዘውን እቺ ለምሳሌ ኪስ የምትላለች እቺን ክሊክ በማድረግ አሁን ፓርቲ ላይ ስላለው ብዙ ሰዎችን እዚህ ደርድሮልኛልና እኔ ኤክስቼንጅ የማደርግበትን ቦታ መምረጥ ይኖርብኛል። ያው ማለትም ኤክስቼንጅ ስትፈጽሙ ከምታውቁት ሰው ጋር መሆን አለበት። ምክንያቱም መላክ አለ መልሶ ኮይኑን ለእናንተ መላክ ስለሚኖርበት ማለት ነው። ሶ እዚህ ጋር ትመርጡና ለምትልኩለት ሰው እዚህ ጋር ትመርጡና ሴንድ የምትለዋን ክሊክ ስታደርጓት ይሄ 3000 ኮይን ወደዛ ሰው ይሄድለታል ማለት ነው። ወደዛ ሰው ሲገባ ግን 2100 ፖይንት ሆኖ ነው የሚሄድለት። 900 ይቀራል። 30% ፕላትፎርም ይቆርጣል። 30% ይቆርጥና 2100 ፖይንት ሆኖ ይገባለታል። ሶ ያ ሰው መልሶ ለእናንተ 3000 ኮይኑን ይልክላችኋል። ለእናንተ 2100 ፖይንት ሆኖ ይገባላችኋል ማለት ነው። ኤክስቼንጅ ማለት በቃ ይሄ ነው፣ መቀያየር። ያኔ ሌቭላችሁ ወደ ሌቭል 2 ከፍ ይላል። 66000 ወንዶች 66000 ኮይን መቀያየር ይኖርባቸዋል ላይቭ ለመግባት። ስለዚህ ይሄ ነው ዌልዝ ሌቭል ማለት በቃ የምታሳድጉትን በኤክስቼንጅ ነው። ሌላ ላይቭ ስትሪም ሌቭል የሚላል እዚህ ጋር። ላይቭ ስትሪም ሌቭል መጀመሪያ ላይ ሌቭል 1 ላይ ነው የምትሆኑት። ወደ ሌቭል 2 ሌቭል 3 ያላችሁ ከፍ ለማለት ደግሞ ፖይንት ነው የሚያስፈልጋችሁ።
ላይቭ ስትሪም ሌቭል ላይ ደግሞ ፖይንት ነው የሚያስፈልገው። እዛ ኮይን ነው፣ እዚህ ጋር ፖይንት ነው። ሌቭል 2 ለመግባት 10000፣ 70000፣ 250,000 ያለ ይሄን ማየት ትችላላችሁ። ሶ በቃ ይሄን ነው ሌቭል ሲባል ይሄን የምታዩበት ቦታ ነው። ሌላ አባውት ፖፖ የሚል አለ። ስለ ፖፖ አንዳንድ ፖሊሲዎቹን ምናምን የምታዩበት ቦታ ነው። እዚህ ጋር አባውት ፖፖ ማግኘት ትፈልጉ ያን የምታገኙበት። ሶ ይሄን ይመስላል እንግዲህ ውስጥ ያሉት ሴቲንጎቹ አይከኖቹ ምናምን ይሄን ይመስላሉ። ለቤተሰቦቼ በቀጣይ ስለ ኢንቪቴሽን ሰራላችኋለሁ። አንድ ሰው ኢንቫይት ስታደርጉ እንደሚታወቀው እስከ $14 ይከፍላችኋልና ግን ያው ሪኳየርመንት ሩሎች አሉት። እነሱ መሟላት ከቻሉ እስከ $14 ታገኛላችሁ። እሱን በቀጣይ ሰራላችኋለሁ። ሶ ቪዲዮ ከተመቻችሁ ፕሊስ ላይክ አድርጉት፣ ቪዲዮ ሼር አድርጉት፣ የተለያዩ ሰዎች እንዲጠቀሙበት። በእርግጠኝነት ይጠቅማቸዋል። ሶ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ በፓርት 4 እንገናኛለን። ሰላም ሁኑ። ቻው።